የመስመር ላይ ሽልማቶች እና ስራዎች የተደበቁ ገደቦች። ሰላም ውድ ታዳሚዎች፣ ተማሪዎች፣ ዛሬ የኦንላይን ሽልማቶችና ስራዎችን የተደበቁ ገደቦች ቻሌንጅ በሚለው ርዕስ ማብራሪያ አቀርባለሁ። እባካችሁ በጥሞና አዳምጡኝ። መግቢያ። የዲጂታል መድረኮች ብዙውን ጊዜ ራሳቸውን እንደ ዓለም አቀፍ ተስፋ ሰጪ የሆኑ ለሽልማቶች፣ ለስራዎችና ለገበያዎች እኩል መዳረሻ እንዳላቸው ያስተዋውቃሉ። ሆኖም ግን በእውነቱ አብዛኛዎቹ ስርዓቶች በአሜሪካና በአውሮፓ መሰረተ ልማት ዙሪያ የተገነቡ ናቸው። የሽልማት ፕሮግራሞች እንደ ማይክሮሶፍት ሽልማቶች ያሉ በአገር ካታሎጎች ይቆለፋሉ። የፍሪላንስ መድረኮች ክፍያዎችን ለተቋቋሙ የፋይናንስ አውታረ መረቦች ላላቸው ክልሎች የተገደቡ ናቸው። የመስመር ላይ ግብይትና የተባባሪ ፕሮግራሞች በግብር ሕጋዊ ውስብስብነት ምክንያት አገሮችን አያካቱም። ይህ ዲጂታል አድልዎችን ይፈጥራል። አንዳንድ ክልሎች እንከን የለሽ መዳረሻ ሲኖራቸው፣ ሌሎች ደግሞ ተደራሽ ያልሆኑ ወይም ተግባራዊ ያልሆኑ ዕድሎችን በማሳደድ ጊዜ ያሳልፋሉ። የውሂብ ትንተና። በዚህ ስር አንደኛ የሽልማት ስርዓቶች። የማይክሮሶፍት ሽልማቶች የአሜሪካና የአውሮፓ ተጠቃሚዎች የብሊዛርድ ኮዶችን፣ የኤክስቦክስ የስጦታ ካርዶችን እና የደንበኝነት ምዝገባዎችን መጠቀም ይችላሉ። ከእነዚህ ክልሎች ውጭ፣ ካታሎጎች የፍለጋ ግቤቶችን ወይም ለውድድር ቦታዎችን ይቀንሳሉ። ምንም ተግባራዊ ዲጂታል ሽልማቶች የሉም። የክልል አለመመጣጠን ወደ ልክ ያልሆኑ ኮዶችና የከንቱ ጥረት ይመራሉ። ሁለተኛ የመስመር ላይ ስራዎች። የፍሪላንስ መድረኮች አፕወርክ እና ፊቨር ዓለም አቀፍ ናቸው፣ ነገር ግን የክፍያ ፕሮሰሰሮቹ ፔይፓል፣ ስትራይፕ፣ ፔዮኒር ላይ የተመሰረቱ ናቸው። ብዙ አገሮች ሙሉ ድጋፍ የላቸውም። የማይክሮ ተግባር መድረኮች ኤምተርክ፣ ስዋግባክስ ሙሉ በሙሉ ከአሜሪካ ወይም ከአውሮፓውያን የተውጣጡ ናቸው። ሶስተኛ የተባባሪ ፕሮግራሞች ብዙውን ጊዜ በተገዢነት ጉዳዮች ምክንያት አፍሪካን፣ እስያን እና ደቡብ አሜሪካን ያገለሉ ናቸው። ተጽዕኖውን እንመልከት። በማይደረስባቸው ስርዓቶች ላይ የሚባክነው ጊዜ። ከተደገፉ ክልሎች ውጭ ባሉ ተጠቃሚዎች መካከል ብስጭት እና ተስፋ መቁረጥ። በዲጂታል ዕድሎች ውስጥ አለመመጣጠንን ማጠናከር የመሳሰሉት ናቸው። ለተማሪዎችና ሌሎችም የሚሰጡ ምክሮች። አንድ ተደራሽ በሆኑ መድረኮች ላይ ማተኮር። በአካባቢው የሚገኙ የክፍያ ዘዴዎች ፔዮኒር፣ ቀጥተኛ የባንክ ዝውውር። የምትጠቀሙትን አፕወርክ ወይም ፋይቨር ይጠቀሙ። ዓለም አቀፋዊ የሆኑ እንደ ጽሑፍ፣ ትርጉም፣ ማስተማር ወይም የፋይናንስ ትንተና ያሉ አገልግሎቶችን ይገንቡ። ሁለት ሁለንተናዊ ሽልማቶችን ይምረጡ። ለደንበኝነት ምዝገባዎች ጌም ፓስ፣ ኔትፍሊክስ፣ ስፖቲፋይ ወይም መተግበሪያዎች፣ ሶፍትዌር ፈቃዶች ነጥቦችን ይዋጁ። በሕጋዊ መንገድ በሚደገፉ ክልሎች ውስጥ እስካልኖሩ ድረስ በክልል የተቆለፉ ኮዶችን ከመከተል ይቆጠቡ። 3 ማስተማርና አቅጣጫ ማስቀየር ጥረቶች። ጊዜን እንዳያባክኑ ለመከላከል ያህል የክልል ገደቦችን እኩዮችን ያስተምሩ። የማይደረስባቸውን ጥቅሞች ከማሳደድ ይልቅ የክህሎት ልማትና ዓለም አቀፍ የአገልግሎት አቅርቦቶችን ያበረታቱ። በመጨረሻም ማጠቃለያ፣ የክልል ገደቦች ብዙ የመስመር ላይ ሽልማቶችንና ስራዎችን ለዩናይትድ ስቴትስ እና አውሮፓ ላልሆኑ ነዋሪዎች ግራ የሚያጋቡ ያደርጋቸዋል። ጊዜ ከማባከን ይልቅ ተማሪዎች ወይም እንደዚህ ያሉ የልምምድ ቡድኖች የሚከተሉትን ማድረግ አለባቸው። የእነዚህን ስርዓቶች ገደቦችን ማወቅ፣ ጉልበትን ወደ ዓለም አቀፍና ተደራሽ ዕድሎች ማዞር፣ ሌሎች ብስጭትን እንዲያስወግዱ ለመርዳት ዕውቀትን ማጋራት፣
የመሳሰሉት ናቸው። ይህንን ለጓደኞችዎ እና ለሌሎች በማስተማር ሊደረስባቸው በሚችሉ ግቦች ላይ እንዲያተኩሩ እና የተቆለፉ ስርዓቶችን ከመከታተል ይልቅ ዘላቂ የዲጂታል ስራዎችን እንዲገነቡ ያበረታቱ። ስላዳመጣችሁ እና ስለተመለከታችሁ ከልብ አመሰግናለሁ። ደህና ሁኑ። ይህንን ምክር አዘል መልእክት ያዘጋጀው መምህር አማን በቀለ ከሶዶ ሁለተኛ ደረጃ ትምህርት ቤት ነው።